Seenaa waggoota dhibbaaf duuba deebi'anii hundeessuudhaaf kan tattaafachaa jiranii fi akkasumas lubbuu lammiilee nagaa hedduu kanneen galaafataa jiran keessattuu daangaalee garaagaraa irratti xiyyeeffachuudhaan hanga masaraa Aራት Kilootti harkatti deeffannee mootummaa keenya hundeeffannee biyya afaan tokko amantii alaabaa tokko kan qabattu hundeessina jechuudhaan ka'anii yeroo ammaa kana bosonatti kan argaman dhiyeenya kana walitti qabamuudhaan ibsa isaan baasan irraas wanti hubannee kan nuti jirrudha. Ibsa isaan baasan kana waliin wal qabsiise guyyaa har'aa kana haasaa isaanis gidduu gidduutti isin dhageessisaa sagantaa keenya kan isin biraan geenyu ta'a. Sagantaa keenya kan guyyaa har'aatiin gareen finxaaleeyyiin naannoo Amaaraa keessatti of hundeessaniitiin jiraatan yeroo ammaa kana lubbuu qaalii namaa akka salphaatti kan galaafatanii fi qabeenya uummataa yeroo yerootti kan uummanni ittiin tajaajilamu manneen barnootaa, keellawwan fayyaa fi daandiiwwan akkasumas bu'uuraalee jireenyaa hunda barbadeessuudhaan kan beekaman ibsa waloo baasaniiti kan isaan jiran. Ibsa isaanii kana jalqaba irratti dhaggeeffannee walitti deebina. አመሰግናለሁ። አርበኛ ዘመነ ካሴ ነኝ የአማራ ፋኖ ጎጃም ሰብሳቢ። አሁን ደግሞ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል ነኝ። ይህ ቀን እንዲመጣ የሁኔታ እንዲፈጠር ይሄ ድባብ ተፈጥሮ እንድናየው ሁሉም ኃይል የአቅሙን ሁኔታዎች በፈቀዱለት ልክ ከፍተኛ ዋጋ ከፍሏል። ከፍተኛ ሙግቶች፣ ከፍተኛ ክርክሮች፣ አልፎ ጭቅጭቅ ቀመስ ወንድማዊ ንግግሮችም ተካሂደዋል። ማሰሪያውና ማጠንጠኛው አንዳች ሁላችንም የሚያሰባስብ ሁላችንም የሚያታግል ግዙፍ አማራዊ ቤት መገንባት ስለነበረ እሱ ተፈጥሯል። እጅግ በጣም ደስ ብሎኛል። ጓዶች እንኳን ደስ አላችሁ፣ እንኳን ደስ አለ ማለት ፈልጋለሁ። መላው የአማራ ፋኖ አመራርና አባላት፣ መላው የአማራ ሕዝብ እንዲሁም ትግላችን የምትደግፉ ሀገር ወዳድ ለውጥ ናፋቂ ኢትዮጵያውያን እንኳን ደስ አላችሁ ማለት ፈልጋለሁ። በብዙ ድካም እዚህ ደርሰናል። በአንድ እጃችን እየተዋጋን በሌላ እጃችን ተቋም ልንሰራ እየሞከርን ዛሬ ላይ እዚህ ቅጽበት ደርሰናል። ይሄን ማጽናት ቀጣይ ውህድ ድርጅት ለመፍጠር የሚደረገውን ሂደት ደግሞ በቀና ልብ በፍጹም ወንድማዊ መንፈስ በመተባበር መንፈስ መተጋገዝ መረዳዳትና በምንመኘው ልክ ሁሉንም አማራ የሚያታግል ተቋም ገንብቶ ወደማይቀረው ድል መገስገስ ያስፈልጋል። በግሌ እጅግ በጣም ደስ ብሎኛል። አንዳንዶች ጓዶች ከዚህ በፊት በአካል እንተዋወቃለን በስሱ፣ አንዳንዶች ጋር በጥልቀት እንተዋወቃለን። በህልውና ዘመቻው ወቅት ማቀው ምሬ የበለጠ ገዝፎ የበለጠ አድጎ የበለጠ የነጠረ መሪ ሆኖ አግኝቻለሁ። እጅግ በጣም ደስ ብሎኛል። በዛም ኮርቻለሁ። ደሳለኝ በምናምን እናቃቸውና አያት ቅድመ አያቶቹን እነራስ አበበ አረጋይን መስሎ አግኝተነዋል። እጅግ በጣም ደስ ብሎናል። እጅግ በጣም ደስ ብሎኛል። ሀብቴ ይሄ አሁን የፋኖ ትግል ከመጀመሩ በፊት ጎጃም የሚታወቀው ከ700 በላይ የጠላት ኃይል ብቻውን ገጥሞ በመዋል ነው። የጎዛመን ምድር ይመሰክራል። እኔና ጓደኛዬ ባህር ዳር ችግር በገጠመን ወቅትም ላይ ጓደኞቹን አስተባብሮ ሮጦ በመድረስ ይታወቃል። አሁን ስናገኘው ደግሞ እጅግ በጣም የገዘፈ ዳሽንን ያከለ መሪና በዛ ልክ የሚሆን ስብዕና የገነባ ሰውን አግኝተነዋል። ይሄን ሁሉ ስብስብ ሳይ በግሌ ነገን የበለጠ በተስፋ እንዳያደርጎኛልና እጅግ በጣም ኮርቻለሁ ወንድሞቼ። ቀሪውን ጊዜ እግዚአብሔር ይባርክ። አመሰግናለሁ። አርበኛ ሀብቴ ወልዴ አማራ ፋኖ አንድነት ጎንደር ሰብሳቢና አሁን ደግሞ እንግዲህ ያው አዲስ መሰረት ነው ድርጅት የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል ነኝ። እንግዲህ ምናልባት እዚህ ለመድረስ እጅግ በጣም ብዙ ውጣ ውረዶች ነበሩ። እነዛ ውጣ ውረዶች ሰብረን ወተን እዚህ ደርሰናል። እሱ እግዚአብሔር የተመሰገነ ይሁን። እንግዲህ ብዙ ዋጋ ቢከፈልም ነገር ግን ዛሬ ላይ ተቋም መስርተናል፣ ተቋም አቆመናል። ይሄ ተቋም እንግዲህ ብዙ ወንድሞቻችን እንደምታዩቸው ከብዙ ርቀት ድረስ ተጉዘው መጥተው ነው የተገናኘ ነው። ቀላል አይደለም። የደረሱበትን መንገድ በጣም ከባድ ነበር። ነገር ግን ለአማራ ሕዝብ ሲባል ማንኛውንም ዋጋ ተከፍሎ ነው እዚህ ድረስ የተደረሰው። ሲመጣ ብዙ ነገር አለው። የደረሰባቸው የነበረ ችግርም ደርሰውም እኛም ጋር የነበረ ችግር ብዙ ናቸው። ነገር ግን ያንም አልበገረንም። ቅድም አርበኛ ዘሜ ሲያነሳ እንደነበረው ተገናንተንም ብዙ ንትርኮችም ጭቅጭቆችም ነበሩ። ወንድማዊ ጭቅጭቆች፣ ወንድማዊ ንትርኮች ነው የነበሩ። ከዛ የዘለለ አንዳችም ነገር አልነበረም።
ነገር ግን ያን አስተካክለን ዛሬ ላይ አሁን እዚህ ደረስንበት ተቋም አቁመናል። ነገር ግን ደግሞ ጭራሽ ከኛ የሌለ ከኛ ያላደረግነው ፈጥሮ ዝም ብሎ የመላመት የራሳቸውን የመላመት በማድረግ ሚዲያ ላይ አንዳንድ ሚዲያ ላይ ያየን እንመለከት ሰምተናል። ይሄ ትክክል አይደለም። ምድር ላይ ያለውን ሀቅ ለኛ ይተውት፣ እኛ እናውቀዋለን። ምድር ላይ ያለውን ነገር እኛ እንደፈለግን ልንጣላ እንችላለን፣ ልንጋጭ እንችላለን። ግን ነገር ግን እኛ ነው አስተካክለን ነው የምንወጣ። ስለዚህ ምድር ላይ ባለ ነገር የሚወሰን ምድር ላይ ባለው ቢወሰን ጥሩ ነው እና እንደው የሚዲያ ባለሙያ ወይም ወንድሞቻችንም እንደዚህ እህቶቻችን በሙሉ ብትረጋጉ ብታስቡ ከሆነ በኋላ ካያችሁ በኋላ ብታደርጉ እና ቀድማችሁ አንዳንድ እንትኖችን የአማራ ሕዝብ ይሄን ትግል የሚያንቋሽሽ ይሄን ትግል ባልተጠበቀ መልኩ ማውረድ ትክክል ነው ብለን አናምንምና እንደው ለወደፊቱም ትምህርት እንዲሆናችሁ አደራ ማለት ፈልጋለሁ። እዛ ውጭ እንግዲህ በተመሰረተ ተቋም እጅግ በጣም ሁላችንም ደስተኞች ነን። ነገ ከዚህ የተሻለ ጠንካራ ተቋም ሆኖ የምንፈልገውን ዓላማ የምናሳካበት ተቋም ነው ብለን እናምናለን። የመጨረሻው ተቋም ነው ብለን እናምናለን። እሱን የማስቀጠል የኛ ግዴታ ነው። አመሰግናለሁ። ሰላም ጤና ይስጥልን። ዋርካው ምሬ ወዳጆ የአማራ ፋኖ በወሎ ቤት አማራ ሰብሳቢ፣ አሁን አዲስ ለመሰረት ነው ድርጅታችን የአማራ ፋኖ ብሔራዊ ኃይል ኮማንድ ሴንትራል ኮማንድ አባል። እንግዲህ የአማራ ሕዝብ ይሄን ውጣ ውረድ ሁሉም አልፈን በጉጉት ስትጠብቁን የነበረ ለ2 ዓመት ስንወጣ ስንወድ ስንለፋበት የነበረው ፍሬያችንን ብዙ ጀግና ጓዶቻችን መስዋዕት የከፈልንበትን ብዙ በውጭም በሀገር ውስጥም ያለ ማንኛውም ደጋፊያችን ህዝባችን በድሮን በጀት በሁሉም እየተደበደበ ብዙ ዋጋ እየከፈለም ሰራዊታችን በጉጉት ሲጠብቀና የነበረው ከባድ አደራ ያስረከበንን አደራ በዛሬው ዕለት ማለት ነው አንድነቷን አብስረንላችኋል ማለት ነው። ይሄን ስናደርግ እንግዲህ ጓዶቼ ገልጸውታን በተለይ ያገኘኋቸው ጓዶቼ ካሁን በፊት መንግስትም እንደው ገና ሳንሰራ እንኳን አብረን ሲደነብርባቸው የነበረ ሲጨነቅ ሲፈራባቸው የነበረ እና አርበኛ ዘመነ ካሴ ሌላም እነ ሀፍቴ ወልዴ እንግዲህ ታሪኩን ነግሮለታን የጎንደርን ትግል በእውነት jaalala margaa irraa kan ka'e gaafa andu'e coqorsi margin akkuma harreen jette isaanillee gaafa nu hin jirre namni kamiyyuu biyya kana hin bulchin waan jedhan kan isaan fakkaatanii kanumaan wal qabatee masaraa abbaa keenya jechuudha yeroo garagaraatti kan dhaadatan biyyattii kana yoo qabatanii deebisanii gara ofiitti fudhatan afaan tokko alaabaa tokkoo fi aadaa tokko akkasumas amantaa tokkoon biyya bulchuudhaaf warroota qabsaa'aa jiranidha. sababa riifoormii humna addaa naannolee irratti taasifame sababa godhachuudhaan bosonatti kan dhidhiman gareen finxaaliyyii kun yeroo ammaa kana lubbuu lammiilee nagaa hedduu galaafataniiti kan isaan jiran. Naannoo isaanii keessatti yoo xiqqaate lubbuu namoota kumaatamaan lakkaa'amanii barattoota, barsiisotaa fi haadholee akkasumas daa'imman osoo hin jenne osoo addaan hin baafanne kan ajjeesan yommuu ta'u gareen kun daangaa ceehuudhaanis naannoo Oromiyaa keessattuu godinoota akka Shawaa fi Wallaggaa keessaa godina Shawaa Kaabaa keessaa aanaa Darraa fi aanaa Abuunaa Gindabarat irratti yeroo garagaraatti xiyyeeffannoo gochuudhaan abbaay ceehanii dhufuudhaan garee wal ijaare kun manneen jiraattotaa jalaa gubuu qabeenya isaanii saamuu fi hojiiwwan garagaraa irratti kan bobba'anidha. karaa godinoota Wallaggaa afraniitiin ammoo godina Wallaggaa Bahaa irratti yeroo garagaraatti kan xiyyeeffatan yommuu ta'u keessumaa aanaa Giddaa Ayyaanaa fi kanneen biroo irratti yeroo garagaraatti namoota gabaadhaa galanis ogguruudhaan maallaqa kan itti gaafatanii fi maallaqa erga fudhatanii booda lammiilee nagaa ajjeesuudhaan daandii irratti gatanii kanneen deemanidha. Gareen gocha kana raawwatu yeroo ammaa kana wal gahuudhaan ibsa waloo kan isaan ibsatanidha. Ibsa waloo isaanii keessaa daqiiqaa muraasa dhageeffannee walitti deebina. ከጠንካራ ጓዶቹ አባቶቹ ጋር ሆኖ ወጥቶ ወርዶ የጎንደርን ህዝብ አይደለምና የአማራን ህዝብ አንድነት በማምጣት ያስደሰተ ጀግና እንዲሁም አርበኛ ደሳለኝ ሲያስብ ሸዋ እያደረገ ያለውን ልፋት ውጣውረድ ብዙ በርካታ ሴራ ከአዲስ አበባ ቅርብ በመሆኗም ብዙ ነገርን ተሸክሞ ይሄ ሁሉን በረሃ አቋርጠን ለዚህ አንድነት ስንል ያው በየመንገዱ እየደረሰብን የፈተነን ፈተና መቼም የአማራ ህዝብ በቀጥታም ይሁን በተዘዋዋሪ ታውቀዋለህ። ይሄን የምንከፍለው ለአማራ ትግል ስለሆነ ከዚህ በላይ የሚከፈለው ዋጋም ለመክፈል ዝግጁ ነንና ይሄ ሁሉ ሳይበግረን መንግስትንም እንዴት እንደሆነ እኛ የፈለግንበት ቦታ ላይ መድረስም መሄድም መጓዝም መስራትም ካለብን እንደማያግደን ምንም መስዋዕት የሚከፈልም ከሆነ ወታደሮች ነን
እንደምንከፍል ያሳየንበት ቁርጠኝነት ነውና በዚህም የአማራ ፋኖ በአራቱም ማዕዘን ያለህ እንኳን ደስ አላችሁ እንኳን ደስ አለን ነው የምለው። ይሄን ካልኩ ምንም የዛሬው ደስታ ትንሽ በስሜትም በደስታም ብዙ ነገር ቢደነጋገርብንም ከጊዜ በኋላ ትንሽ ፍቅራችንንም እየዋጥነው ደስታችንንም እየተቆጣጠርና በይበልጥ በሰፊው ፕሮግራም ሌላ ጊዜ እንመጣለን ማለት ነው። ይሄን ውጣ ውረድ ስንለፋ ታውቁታላችሁ። እንግዲህ ጭቅጭቅ፣ ንትርክ፣ ውጣ ውረድ ያው ግድ ነው። አገርን ለማዳን ስትል ድርጅትን ልታዋውድ ስትል ብዙ ፈተና አለና ያንን ፈተና ሁሉ በወንድማዊ ነገር ተቆጣጥረን በወንድማዊ ንግግር በወንድማዊ በዲሞክራሲ በቃ በነጻነት ተወያይተን ይሄን አንድነት አብስረንላችኋል ማለት ነው። ይሄን አንድነት ስናበስርላችሁ ለቀጣይም እናንተ ጋራ ወንድሞቻችን ጋር እየተገናኘን ቀሪው ጉዳዮችንም እያስተካከልነ በቅርብ ጊዜ ነፃ ቀጠናዎችን እየተቆጣጠርነ የቀረ ነገር አለ የሚባል ካለ ለማስተካከል ከወዲሁ ቃል እንገባለን። ዋናው ነገር አንድ ድርጅት መመስረት ነው። አንድ ድርጅት መስርተናል። ፍጻሜው ምንድነው ካላችሁ ማሸነፍ ነው። በቃ ማሸነፍ የትግል ውጤት ማምጣት ስለሆነ የትግል ውጤትን የሚያመጣበትን እንደዚሁ በቃ ወጥተን ወርደን አብስረናችኋል አንድነታችሁንና የአማራ ሕዝብ ማንኛውም ዲያስፖራ ስትለፋ ስትወጣ ስትወርድ የነበርክ ባካችሁ በትግስት ትግል ፈተና ነው። ታውቁታላችሁ። እኛ እሳት ላይ ነው ያለነው። ወርዳችሁ መሬት ላይ አብራችሁ ብትታገሉን ችግር የለም። ጥሩ ነገር እየሰራችሁ ጥሩ ነገር እያደረጋችሁ መጨረሻ ላይ ግን በተወሰነ ነገር እንደ ሁላችሁም ያገባኛን ነገር ቢኖርም ግን እየተረጋጋችሁ ማንኛውም ክፍተት እንኳን ቢኖር ያንን ለማጥበብ እንጂ ለማስፋት አስፈላጊ አይሆንም ብዬ አምናለሁኝ። ቀሪ ጉዳዮች ካለ ወደፊት ላሉ ፕሮግራሞች እንገናኛለን። ለማንኛውም ታጋዩ ወንድምህን ጓድህን የጣልክበት በአራቱም ማዕዘን የጣልክበትን ይችን ዓላማ ዛሬ አብስረንልሃን እንኳን ደስ አለህ። ቀሪ ጉዳዮችም ካለ አብረን ሳንለያይ ከዚህ በኋላ በአራቱም ማዕዘን እየተንቀሳቀስ ትግላችንን እንመራለን፣ እንወያያለን። እንኳን ደስ አላችሁ ነው የምለው። አመሰግናለሁ። ሰላም ጤና ይስጥልኝ። አርበኛ ደሳለኝ ሳስብሾ እባላለሁ። የአማራ ፋኖ በሸዋ ዋና መሪ፣ አሁን የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል። እንደሚታወቀው የአማራ ሕዝብ ላለፉት 2 ዓመታት በጫካ ይህን ስርዓቱን ሲታገል ሲፋለም ቆይቷል። ሲታገል የነበረው ግን እንደ አራቱም ግዛት በአራት ድርጅቶች ማዕከል ነበረ። አሁን አንድ አታጋይ ድርጅት አንድ መሰባሰቢያ ቤት ስለሚያስፈልግ የአማራ ፋኖ ብሔራዊ ኃይልን ዛሬ ግንቦት 1 2017 ዓ.ም ይፋ አድርገናል። ይህን ድርጅት ለመስራት በአመቻች ኮሚቴዎች በኩል ከ6 ወር በላይ የፈጀ ንግግር ያደረግን በጥልቀት ችግሮችን ያየንበትና የገመገምንበት ሂደት ዘላቂ ሰላምና መፍትሄ ለህዝባችን የሚያመጣ ድርጅት የሰራንበት ዕለት ነው። ይሄን ድርጅት እስከሚመሰረትና ይፋ እስከሚሆን ለተጨነቃችሁ ህዝቦች እንኳን ደስ አላችሁ ማለት እንፈልጋለን። ለመላው የአማራ ህዝብ፣ ለመላው የትግሉ ባለቤት፣ ለመላው የትግሉ ደጋፊዎች አካላት እንኳን ደስ አላችሁ። ከዚህ በኋላ በዚህ ድርጅት ጥላ ስር ሁላችንም እየተሰባሰብን የህዝባችንን ጥያቄ እየመለስን የወንበዴና ዘራፊ ስርዓት ለአንዴና ለመጨረሻ ጊዜ ለማስወገድ በቁርጠኝነት እንስራላለሁ። አመሰግናለሁ። ከአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ የቋራ ቃል ኪዳን። የአማራ ህዝብ የጀመረው የህልውና ተጋድሎ በከፍተኛ ሁኔታ የተጋጋለበት ዘመን ላይ እንገኛለን። የአማራ ክልልን ጨምሮ በበርካታ የሀገሪቱ አካባቢዎች እየተደረገ ያለው የህልውና ትግል ህዝባዊ መሰረት ያለው በመሆኑ በአንድ ወጥ ድርጅት እየተመራ ባይሆንም አመርቂ ውጤት እያስመዘገበ ይገኛል። ትግሉ ግለቱን ጠብቆ የበለጠ እንዲፋፋምና በአጭር ጊዜ የአማራን ህዝብ ነጻነት ያረጋግጥ ዘንድ ይህንን ትግል የሚያቀናጅና የሚያስተባብር የጋራ አመራር ያለው ድርጅት መወለድ ጊዜው የጠየቀው አንገብጋቢ ጉዳይ ሆኖ ተገኝቷል። ይህንን አንገብጋቢ ጥያቄ ለመመለስ በርካታ ሙከራዎች ተደርገዋል። ብዙ ውጣ ውረዶችም ታልፈዋል። በመጨረሻም የአማራ ህዝብ የናፈቀው ሀገር ወዳድ ኢትዮጵያዊ ሁሉ የተመኘው መላው የፋኖ ሰራዊት የጠበቀው ታሪክ እንዲፈጸም የጠየቀው ጉዳይ ተጠናቋል። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ አንድነት በጎንደር እና የአማራ ፋኖ በሸዋ ከፍተኛ አመራሮች በጋራ ቋራ ጎንደር ባደረጉት ቀናትን የወሰደ መስራች ጉባኤ
ዛሬ ግንቦት 1 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል አማራ ፋኖ ናሽናል ፎርስ የተሰኘ ድርጅት መመስረታቸውን ለመላው ሰራዊታችን ለአማራ ህዝብና ለትግሉ ደጋፊዎች እናበስራለን። መላው የትግላችን ደጋፊዎች እንኳን ደስ ያላችሁ። የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎ የሚመራ ሲሆን የድርጅታችን ዋነኛ ተልዕኮም እየተደረገ ያለውን የህልውና ትግል እና ህዝባዊ አብዮት ማስተባበርና ማቀናጀት ይሆናል። ድርጅታችን የአማራ ፋኖ ብሔራዊ ኃይል በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም ያለው ሲሆን የአማራ ህልውና የሚረጋገጠውም ከሌሎች ኢትዮጵያውያን ኃይሎች ጋር በሚደረግ የጋራ ትግል የአብይ አህመድን የሽብር አገዛዝ በማስወገድ በምትኩ በሽግግር ሂደት በሚገነባ የጋራ መንግስት ምስረታ እንደሆነ ያምናል። ድርጅታችን የአማራ ህዝብ ተጋድሎ መቃን ኦሮሞማ ጀዱ ተሱማ አፋን ኢሳኒቲ ከን ህንደበምኔ ሞቱማ ከነዳራ ጎኔ ሞቱማ ስርነ ሞቲ ዱሪ ከን ኢላልቻ አቦቲ ኬኛቲን ዱርፈሙ ኢጃራና አብጁ ጀቹቲን ዲገ ደርገጎታ ፊ ቀበኛ ብያቲን ቁማራ ተపቻ ኤረገ jalqabኒ ኩኖ ወጋ ሰደፋ ኢሳኒ አፋን ጀለጋኒ ጅረን ጫምሳ ቶኮ በረኩመ ለማፊ ቁደቶርበ ኢብሰ ኢጃርሳ ጀቹዳን ሆገንቶኒ ኩኒን ወልገሁዳን እረዴቢዳን ዲገ ኡመታቲን ተపቹ የራቲ መሪአተኒቲ ከን ኢሳን ጅረን Hooggantoonni garee maafiyaa kun yeroo kadhannaan isaan barbaachisee bahuudhaan maqaa qabsoo uummataatiin doolaara walitti qabachuudhaaf ibsa kan kennuudha. Isaan kun ibsa erga kennanii booda eessa buuteen isaanii kan dhabamuu fi boollaan tuutaa keessatti kan deebi'an yommuu ta'u, lubbuu lammiilee nagahaa irratti garuu hanga guyyaa har'aatti qumaara taphachuu isaanii itti fufaniiti kan isaan jiran. Hojiin isaanii guddaa fi kan yeroo garagaraatti itti dhahaman uummataa fi uummata walitti buusuu, amantaaf amantaa walitti buusuu fi uummata waliin jireenyaan waggoota hedduu lakkoofsise gidduutti rakkoo uumuu fi akkasumas lammiilee nagahaa irratti ajjechaa, buttii fi yakkoota garagaraa raawwachuudhaan kan beekamanidha. Kanneen keessaa yeroo ammaa kana akka karooraatti kan isaan qabatan naannolee Oromiyaa fi naannoo Amaaraa akkasumas naannoo Beenishaangullitti kan isaan daangessan daangawwan kanneen akka naannoo Oromiyaatiin aanaa dharraatiin wal qabatee daangaa isaanii babal'ifachuu akka barbaadan guutumaan guututti ibsa karaa miidiyaatiin dabarfataniin mul'isaniiti kan isaan jiran. Gama naannoo Tigraayin ammoo naannawa Allamaataa akkasumas Xallamtii fi keessaa karaa Raayyaa fi Walqaayit jedhamuun yeroo garagaraatti daangaa isaanii babal'ifachuu fi karoora kan qabanii fi uummata naannawaa san jiru buqqisuudhaan daangaa babal'ifannaa irratti kan xiyyeeffatan ta'uu ibsa kaleessaa kana keessatti kallattiidhaan lafa kaa'anii jiru. Daangaa naannoo Amaaraa fi naannoo Beenishaangul Gumuz gidduutti argamu karaa Wambara akkasumas karaa Matakkaliin daangaa isaanii babal'ifachuu irratti xiyyeeffannoo guddaa godhaniiti kan isaan jiran. Keessumaa karaa godina Shawaatiin laga Abbaay cehuudhaan naannoo Oromiyaa keessatti buqqaatii garagaraa uummata irratti akkasumas saamichaa fi ajjechaa raawwachaa kan turan yommuu ta'u, kana irra deebiidhaan deebisuun naannawa san guutumaan guututti to'achuudhaaf karoora akka qabanis ibsa kana keessatti himaniiti kan jiran. Gareen ijaarsaa namoota 13 of keessatti qabuu fi tarreedhaan kan katabame kunniin akka jedhanitti xiyyeeffannoon isaanii guddaan daangaa babal'ifannaa akka ta'ee fi uummattoota daangaa irra jiran buqqisuudhaan achirraa naannawa san akka fudhatan karoora isaanii jalqabaa ta'ee galmaahiiti kan inni jiru. dhimma daangaan wal qabate irratti ቪዲዮ isaanii kana daawwannee walitti deebina. እና ተጋድኖ ለስንል ህልውናችን የተፈታተነውን መዋቅር እና ትርክት መለወጥ እንደሆነ በጽኑ እንደማመናችን መጠን የደራ የመተከል የወልቃይት ጠለምትና ራያን ጨምሮ በሁሉም የሀገራችን አካባቢ ያለ የወሰን የማንነትና ራስን በራስ የማስተዳደር ጥያቄ ለማስመለስ እንደሆነም ጭምር እናረጋግጣለን። መዋቅራዊ ጥቃትን መቀልበስና ለአማራ ህዝብ ማህበራዊ ፍትህን የሚያሰፍን ስርዓተ መንግስት መፍጠርን ታሳቢ ያደረገውን ትግል የሚመራ ማዕከላዊ አመራር መፈጠሩ የህልውና ትግል እያደረገ ላለው ህዝብ ተጨማሪ አቅም ነው። ድርጅታችን በሙሉ አቅሙ ትግሉን እንዲመራ የሁሉንም ባለድርሻ አካላት ድጋፍ ይፈልጋል። የአማራ ፋኖ ብሔራዊ ኃይል አወቃቀር ጠቅላላ ጉባኤ፣ ማዕከላዊ ምክር ቤት፣ የሥራ አስፈጻሚ ኮሚቴ እንዲሁም የአባት አርበኞች ምክር ቤትን አካቶ ህገ ደንብ በማጽደቅ ተቋቁሟል። የአባት አርበኞች ምክር ቤትን አርበኛ መሳፍንት ተስፉ እንዲመሩት መስራች ድርጅቶቹ ተስማምተዋል። የድርጅቱን አመራር በተመለከተ የመስራች ድርጅቶችን አባላትና ሰራዊት ለማዋሃድ ጊዜ የሚያስፈልግ በመሆኑ የድርጅቱን አመራር በማዋቀር ሂደት የመስራች ድርጅቶችን አመራርና አባላትን ተሳትፎ ከፍ ለማድረግ ሲባል የትጥቅ ትግሉ ከሚደረግበት የቀጠና ስፋት አንፃር የጋራ አመራር በማስፈለጉ እንዲሁም ሌሎች በኢትዮጵያ ውስጥ ያሉ የፋኖ አደረጃጀቶች የድርጅቱ አካል የሚሆኑበትን እድል ለመፍጠር ሲባል ድርጅቱ በማዕከላዊ ኮማንድ እንዲመራ ተወስኗል። በመሆኑም 13 አባላት ያሉት ማዕከላዊ ኮማንድ ተቋቁሟል። አባላቱም አንደኛ
አርበኛ ዘመነ ካሴ፣ ሁለተኛ አርበኛ ሀብቴ ወልዴ፣ ሶስተኛ አርበኛ ምሬ ወዳጆ፣ አራተኛ አርበኛ ደሳለኝ ሲያስብ ሸዋ፣ አምስተኛ አርበኛ አስረስ ማረ ዳምጤ፣ ስድስተኛ አርበኛ ሄኖክ አዲሴ፣ ሰባተኛ ጀነራል ተፈራ ማሞ፣ ስምንተኛ አርበኛ ዝናቡ ልንገረው፣ ዘጠነኛ አርበኛ ድርሳም ብርሃኔ፣ አስረኛ አርበኛ አስቻለው በለጠ፣ 11ኛ አርበኛ ሳሙኤል ባለድል፣ 12ኛ አርበኛ ማርከው መንግስቴ፣ 13ኛ አርበኛ አከበር ስመኘው ናቸው። ሙሉ የአመራር ምደባ ተሰርቶ እስኪጠናቀቅ ማዕከላዊ ኮማንዱ የድርጅቱን የፖሊት ቢሮና የስራ አስፈጻሚ ኮሚቴ ሚና በመውሰድ የድርጅቱን ወታደራዊ፣ ፖለቲካዊ፣ የዲፕሎማሲና የአስተዳደር ስራዎች እንዲመራና እንዲወስን ስምምነት ላይ ተደርሷል። ለመላው የአማራ ህዝብ፣ ለመላው የፋኖ አባላትና አመራሮች በድጋሚ እንኳን ደስ አላችሁ እያልን የሚከተለውን ጥሪ እናስተላልፋለን። ለመላው የአማራ ህዝብ አሁን የአማራ ፋኖ ትግል ወታደራዊ አቅም፣ ፖለቲካዊ ልምድ እና ሁሉን አቀፍ አቅም ወደ አንድ ቋት ተሰባስበው ጠላትን የሚያንኮታኩቱበት ወርቃማ ዘመን ላይ ደርሰናል። ከዚህ በኋላ ይህ ግዙፍ አቅም ተአምር ሰርቶ የድላችን ጊዜ ቅርብ መሆኑን በድፍረትና በኩራት መናገር ይቻላል። ይህ እውን ይሆን ዘንድ መላው ህዝብ በብሔራዊ ኃይሉ ሰብሳቢነት የሚመራውን ተጋድሎ በማንኛውም መልኩ በመደገፍ ከጎናችን እንዲቆም ጥሪ እናስተላልፋለን። ለመላው የአማራ ፋኖ ሰራዊት ዘመንና ታሪክ ግድ ብሎት ከረጅም ምጥ በኋላ የተወለደው ድርጅታችን መስዋዕትነት የምትከፍሉለትን ትግል ከግብ ለማድረስ ተገቢውን ትጋት የሚያደርግ ሲሆን በቀጣይ የምንሰጣቸው መመሪያዎች ለመፈጸም እና የትግል ጥሪዎችን ለመቀበል የወትሮ ዝግጁነት እንዲኖራችሁ እናሳስባለን። ለአክቲቪስቶች፣ ለጋዜጠኞችና ትግሉን ለምትደግፉ የሚዲያ አካላት ውድ እህትና ወንድሞቻችን ከመነሻው የአንድ መከረኛ ህዝብ ልጆች ነን። የአንድ አፈር አፈሮች ነን። እኩል የትግሉ ባለቤቶችም ነን። ይህንን እንገነዘባለን። የህዝባችን መከራ ከኛ እኩል እንደሚያማችሁ፣ ከዚህ መውጫ መንገድ ፍለጋውም እኩል እንደሚያስጨንቃችሁ እናውቃለን። ሚዲያ ወሳኙ የትግል ግንባር ነውና በተሰለፋችሁበት ግንባር የነበራችሁንና ያላችሁን ሚናም በቅጡ እንረዳለን። ይሁንና ከመጓጓት ከበጎ ጭንቀትም ይሁን ከግለሰብና ቡድናዊ ፍላጎት ተልዕኮ የተነሳ የሚደረጉ ገደብ የለሽ ጣልቃ ገብነቶችና የተዛነፉ ትንተናዎች ትግሉን እያወቁት መሆኑን በመገንዘብ ማናቸውም የሚዲያ ስራዎች የመታገያ ተቋም ፈጥሮ ህዝባችን ለአንድ ዓላማ በአንድ ላይ ማሰለፍን ታሳቢ አድርጎ የህልውና ትግሉን ማሸነፍን ማዕከል ያደረገ እንዲሆን የበኩላችሁን ድርሻ እንድትወጡ እናሳስባለን። ለዲያስፖራ ወገኖቻችን የህልውና ትግሉ አሁን ያለበት ደረጃ ይደርስ ዘንድ የአማራ ዲያስፖራ የነበረው ሚና በትልቁ የሚገለጽ ነው። ሆኖም ወጥ የሆነ የዲያስፖራ አደረጃጀት አለመኖሩና ተመሳሳይ ግብና ዓላማ የሌለ በሚያስመስል ደረጃ ያሉት የእርስ በርስ ንትርኮች በዲያስፖራው ብቻ ሳይሆን በፋኖ አደረጃጀቶች ላይ ያለው አሉታዊ ተጽዕኖ በቀላሉ የሚገለጽ አይደለም። በመሆኑም የዲያስፖራው ማህበረሰብ በአንድነት እንዲደራጅና ትግሉን እንዲደግፍ ጥሪ እያደረግን በዚህ ረገድ ድርጅታችን የሚወስደውን ኃላፊነት ወስዶ ወደ ተግባር እንደሚገባም እናሳውቃለን። ከብሔራዊ ኃይሉ ውጭ ላላቸው የፋኖ አደረጃጀቶች በድሮንና በጅምላ ጨራሽ መሳሪያዎች እየተጨፈጨፈ ያለው የአማራ ህዝብ የእኛን አንድነት በጽኑ ይፈልጋል። ሁሉም አፈሙዞች ወደ አንደኛ ጠላታችን ብቻ መነጣጠር እንዳለባቸው የአማራ ፋኖ ብሔራዊ ኃይል ያምናል። ለሁላችን እድል የሚሰጥ በልካችን የሚያስተናግደን ሰፊ አዳራሽ ፈጥረናል። ስለሆነም ያለምንም አመንታት ድርጅቱን እንድትቀላቀሉ ጥሪ እናቀርብላችኋለን። ለአገዛዙ ካድሬዎች፣ የሰራዊቱ መኮንኖችና ወታደሮች ይህ ትግል የህዝብ ትግል ነው። ማሸነፋችንም የተረጋገጠ ጉዳይ ነው። የአብይ አህመድን አገዛዝ በማገልገል ጥቁር ታሪክ እየጻፋችሁ ነው። የአማራ ፋኖ ብሔራዊ ኃይል የግለሰብን ስልጣን ሳይሆን የህዝብን ነጻነት አስቀድመው ለሚመጡ ወገኖች በቂ የመታገያ ሜዳ ለመፍጠር ዝግጁ ነው። ስለሆነም ትግሉን እንድትቀላቀሉና የማይቀረውን ነጻነት የማይቀረውን የድል ጽዋ አብረን እንድናነሳ ጥሪ እናቀርባለን። ለመላው ኢትዮጵያውያን የአማራ ህዝብ የህልውና ተጋድሎ የኢትዮጵያን ህልውና የማይፈታተን ይልቁንም በጋራ ትግል በሚያምን አታጋይ ድርጅት የሚመራ ነው። የአብይ አህመድ አገዛዝ የሽብር ተግባሩ ኢላማ ያደረጋቸው በርካታ ወገኖች መኖራቸውም የታወቀ ነው። ስለሆነም መላው ኢትዮጵያውያን ይህንን የህልውና ትግል በመደገፍ ከህዝባችን ጎን እንድትቆሙ ጥሪ እናስተላልፋለን። በጸረ ብልጽግና ትግል ላይ የምትሳተፉና ነፍጥ ያነሳችሁ ኢትዮጵያውያን የገጠመን ጠላት ዓለም አቀፍ የጦር ህግ የማይገዛው የሞራል ተጠይቅ የሌለው የሀገር ሀብት ለሽብር ተግባር የሚያውል የሚመራው ህዝብ ላይ ሽብር በመፍጠር ስልጣን ላይ መቆየት የሚፈልግ ልፍስፍስ ኃይል ነው። ስለሆነም በጠላታችን ላይ በጋራ ለምናደርገው ትግል የተቀናጀና የተናበበ ሁለገብ ትግል በጋራ እንድናደርግ ጥሪ እናቀርባለን። ለዓለም አቀፍ ማህበረሰቡ በዓለም የጦርነት ታሪክ ተደርጎ በማይታወቅ ደረጃ በራሱ ህዝብ ላይ የሽብር ተግባር እየፈጸመ ያለውን የአብይ አህመድና
አገዛዙ በሀገር ስም የሚደረግለት ባለም የጦርነት ታሪክ ተደርጎ በማይታወቅ ደረጃ በራሱ ህዝብ ላይ የሽብር ተግባር እየፈጸመ ያለውን አብይ አህመድና አገዛዙ በሀገር ስም የሚደረግለትን ድጋፍ ለጦርነት መዋል ከጀመረ ሰነባብቷል። አብይ አህመድ በዩናይትድ አረብ ኤሚሬት አስተባባሪነት የአማራን ህዝብ በድሮንና በጀት እየጨፈጨፈ ያለ ሲሆን የምስራቅ አፍሪካን ቀጠና የጦርነትና የትርምስ ሜዳ በማድረግም ለቀጠናው ሰላምና መረጋጋት ጸር እንደሆነ ቀጥሏል። የአማራ ህዝብ ተጋድሎ በድል ሲጠናቀቅ ይህንን ነባራዊ እውነት የሚለውጥ ውጤት እንደሚያመጣ ሙን ነው። ስለሆነም የአብይ አህመድን አገዛዝ ባለመደገፍና ማንኛውንም ዲፕሎማሲያዊ ጫና በማድረግ ለሰላም እጁን እንዲሰጥ የበኩላችሁን ተጽዕኖ እንድታደርጉ ጥሪ እናቀርባለን። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ቋራ አማራ ኢትዮጵያ። Dhiyeenya kana ammoo gabaasni BBC'n qabatee bahee Wallagga guutumaan guututti deebisanii fudhachuu akka barbaadan kan himan yommuu ta'u, gareen kun keessumaa Wallagga kanaan dura maqaa Bizaamoo jedhuun kan beekamudha jechuun yaadrimee isaanii keessatti kaa'ataniiti kan isaan jiran. Yaadrimeen isaanii kun keessumaa naannolee isaanii wal daangessan naannoo Tigraay, naannoo Oromiyaa, Beenishaangul Gumuzii fi akkasumas naannoo Affaar daangaa isaanii akka babal'ifatanii fi harka isaanii akka dheereffatan karoora isaan qabatan keessatti kan eeramedha. Kunis tahee sana gareen kun garee quuqama uummataaf socho'u osoo hin taane garee kiisii isaa furdifachuuf gurmaahanii nama buqqisuu, nama nagaa ajjeesuu, saamicha raawwachuu fi misooma uummataa irratti gufuu ta'uudhaan biyyattii gara duubaatti warra harkisanidha.